እያንዳንዱ ክርስቲያን የተባለ ሰው ሁሉ የሚፈራው ሰው ነበረ። የጠርሴሱ ሳውል። ይህ ስም ነበር ብዙ ቤተሰቦችን እንዲደበቁና እንዲሸሹ ያደረገው። ከአለቆች ትእዛዝን በመቀበል ብዙዎችን ወደየቤታቸው እየገባ ያሳድዳቸው ነበር። አማኞችን እየጎተተ ወደ እስር ቤት ይሰጣቸው ነበር። ወንዶች ሆኑ ሴቶች፣ ሕፃናትን ሁሉ እየጎተተ ወደ እስር ሲያሳልፍ ቆይቷል። የሚገርመው ግን ይሄን ሁሉ በሚያደርግበት ሰዓት እግዚአብሔር አምላኩን እያገለገለ እንደሆነ ይሰማው ነበር። ነገር ግን አንድ ቀን ነገር ሁሉ ተቀየረ። ወደ ደማስቆ ይህንኑ ትእዛዝ ይዞ በሚጓዝበት ድንገተኛ ነገር ተፈጠረ። ብዙ አማኞችን ሊያጠምድ በሚሄድበት ቀጠሮ ራሱ ተጠመደ። ይህም በአስደናቂ ብርሃንና ንግግር ነው። ወደ ሳውል ታሪክ እንሂድ። ይህንን ቻናል ሰብስክራይብ በማድረግ እንደነዚህ አይነት አስደናቂ መጽሐፍ ቅዱስ ታሪኮችን ተከታተሉ። ሳውል የመጀመሪያው የክርስቲያን ሰማዕት የሆነው የእስጢፋኖስ በድንጋይ መወገር ላይ እርሱ ራሱ በዛ ሆኖ የተገኘ ሰው ነበር። እንደውም ልብሶቻቸውን በመያዝ ለወጋሪዎቹ እንደ ምስክር ቆሞ የነበረ ሰው ነው። ነገር ግን ሳውል በዚህ ነገር የረካ አይመስልም። ይልቁንስ ከዚህ በላይ የበለጠ በመጠጋት ብዙ አማኞች ነን የሚሉ ጌታ ኢየሱስ ክርስቶስን የሚጠሩትን ሁሉ የበለጠ ለማሰርና ለመግደል እጆቹን አበረታ። ይህንንም ዓላማውን ለመፈጸም ሲል ደብዳቤ አጽፎ ካለቆችና ከባለስልጣናት ከጸሐፍትና ከካህናት እነዚህን ሰዎች እያሰረ ወደ እስር ለማስገባት ፍቃድ ጠየቀ። በየቀኑ የክርስቶስ ኢየሱስን ተከታዮች እየተከታተለ ያሰቃይ ጀመር። በእያንዳንዱ ሰዎች ቤት ውስጥ እየገባ ኢየሱስ ክርስቶስ እርሱ ጌታ ነው የሚሉትን እየጎተተ ያወጣ ጀመር። ታዲያ ይህንን በመላው ኢየሩሳሌም ካደረገ በኋላ ኢየሩሳሌም ለእርሱ በቂ አልነበረችም። ስለዚህ እንደገና አሁንም ደብዳቤ ለማጻፍ ሄደ። እንዲህ ሲል፣ ደብዳቤ ጻፉልኝና ወደ ደማስቆ ሄጄ እነዚህን የኢየሱስ ክርስቶስ ተከታይ ነኝ የሚሉትን በሙሉ ደምስሼ ላጥፋቸው ብሎ ጠየቀ። ታዲያ ይህም ፍቃድ ስለተሰጠው በተሰጠው ስልጣን በመጠቀም በብርቱ ቁጣ ወደ ደማስቆ ደብዳቤውን ይዞ መገስገስ ጀመረ። ይህንን ግን በሚያደርግበት ወቅት ሰማይ የተመለከተው እንደሆነ አላስታወሰም። በደማስቆ መንገድ ላይም እየሄደ እንዳለ እኩለ ቀን ላይ ወደ ደማስቆ ከተማ መግቢያ ሊደርስ አካባቢ ድንገት አንድ ነገር ተፈጠረ። ከፀሐይ እጅግ በጣም የሚበረታ ታላቅ ብርሃን በጠራራ ፀሐይ ወደሱ አበራ። የብርሃኑም በኃይል ገፍትሮ ከነበረበት ወደ መሬት ጣለው። በሱ አካባቢ ያሉ ሰዎች በሙሉ ብርሃኑን በመመልከት ወድቀው ነበር። ከዛም ከብርሃኑ ውስጥ አንድ ድምፅ መጣ፣ እንደዚህ የሚል፣ ሳውል ሳውል ስለምን ታሳድደኛለህ? ሳውልም በብዙ ግራ መጋባት ሆኖ ማነህ አንተ ጌታዬ አለ። ድምፁም እንዲህ ሲል መለሰለት፣ እኔ አንተ የምታሳድደኝ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ላንተ ይብስብሃል። በላሁን ተነስ፣ ወደ ደማስቆ ከተማ ሂድ፣ በዚያ የምታረገውን ይነግሩሃል። በዚህ ሁሉ ውስጥ ከሳውል ጋር የነበሩት ታዲያ ሁሉም ድምፅ ብቻ ሰሙ እንጂ ምን እየተካሄደ እንደነበር አላወቁ። ሳውልም ከዚህ ሁሉ ነገር በኋላ በተነሳ ጊዜ አይኖቹን ለመክፈት ሲሞክር ምንም ማየት አልተቻለውም ነበር። ልክ እንደ አንድ ሕፃን ልጅ እጆቹን ተይዞ እየተመራ ወደ ደማስቆ ከተማ ይዘውት ሄዱ። በዛም ለ3 ቀን ያህል ባለበት ስፍራ እህል ሳይቀምስ ቁጭ ብሎ ሳውል መጸለይ ጀመረ። አይኖቹም ተከድነው ስለነበሩ ምግብም ውሃም ሳይጠጣ ለ3 ቀን በጨለማ ውስጥ ሆነ። ታዲያ በዛ ከተማ ውስጥ ከሚኖሩ አማኞች መካከል አንድ በጣም ለጸሎት የተሰጠ በጸሎት የበረታ ተከታይ ነበረ። ይሄ የኢየሱስ ክርስቶስ ተከታይ ስሙ አናንያ ይባላል። ታዲያ ተንበርክኮ እየጸለየ ባለበት ጊዜ ድንገት ከሰማይ አንድ ራእይ ታየው። በዛ ራእይ ውስጥም ብርሃን መጣና ድምፅ ሰማ።
ድምፁም በቀጥታ እንዲህ አለው፣ አናንያ ተነስ፣ ቀጥተኛው በሚባለው መንገድ ሂድና ይሁዳ በሚባለው ሰው ቤት ገብተህ ከጠርሴስ የመጣውን ሳውልን ፈልጌ ነው ብለህ ጠይቃቸው። እየጸለየ በዛ ታገኘዋለህ። በራእይም ሐናንያ የሚባል ሰው መጥቶ እጁን ሲጭንበትና እሱም አይኖቹ ተከፍተው ማየት ሲጀምሩ እንደሆነ አይቷል። አናንያም በድንጋጤ ደርቆ ቀረ። ሳውል የሚለውን ስም ገና ሲሰማ ወደ ጌታ እንዲህ ብሎ ጸለየ፣ ጌታ ሆይ ስለዚህ ሰው በጣም ብዙ ነገር ሰምተናል። የአንተን ቅዱሳኖችን እንዴት እያሳደደና እያሰረ እንደነበር ሰምተናል። ወደዚህም ወደ ደማስቆም ደብዳቤ ተቀብሎ ቅዱሳኖችን ባንተ የሚያምኑትን ሊያስርና ሊደበድብ ሊያስወጣ እንደመጣ ሰምቻለሁ። ታዲያ ወደዚህ ሰው እንዲሄድ ነው የምትፈልገው? የጌታ ድምፅ ግን አሁንም በተረጋጋና እርግጠኛ በሆነ መንገድ እንዲህ ብሎ ቀጠለ፣ ሂድ፣ ይህ ሰው ዕቃዬን የሚሸከም ነው። በነገሥታት፣ በወጣቶች፣ በሕፃናት ፊት ሁሉ ስለ ስሜ መከራን የሚቀበል ስሜን የሚጠራ የክብር ዕቃዬ ነው። ስለ ስሜ ሊቀበል ያለውን መከራ አሳየዋለሁ። ምንም እንኳን የሚያስፈራ ቢሆንም አናንያ ግን የጌታን ትእዛዝ ተቀብሎ ለመታዘዝ ወሰነ። በነገራችን ላይ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ይህንን ቻናል ሰብስክራይብ ብታደርጉ በጣም ትጠቀማላችሁ። እነዚህም ቪዲዮዎች ደግሞ ለሌሎች ሰዎች እንዲደርሳቸው ሼር በማድረግ ላይክ በማድረግ አሁኑኑ ለሌሎች እንዲደርስ አድርጉ። ወደ ታሪኩ እንመለስ። ወዲያውም ሐናንያ ወደ ታዘዘበት ወደዛ ቤት ሄደ። በሩንም ከፍቶ በተመለከተ ጊዜ ሳውል የተባለው የጠርሴሳዊው ሰው ተንበርክኮ በጣም ትሑት ሆኖ አይኖቹ ተጨፍነውና በድንጋጤ በሐዘን ሆኖ ቁጭ ብሎ አገኘው። አናንያም እጆቹን በሳውል ትከሻዎች ላይ አስቀምጦ በመንፈስ ቅዱስ እርዳታና ኃይል እንዲህ ብሎ ለሳውል ተናገረው፣ ወንድሜ ሳውል ሆይ በደማስቆ መንገድ ወደዚህ በምትመጣበት ጊዜ ላንተ የተገለጠው ያ ጌታ ኢየሱስ ክርስቶስ በመጸልይበት ሰዓት እንዲህ ብሎ ስለተናገረኝ ወደ አንተ መጥቻለሁ። እጄንም ጭኝብህ አይኖችህ እንደሚከፈቱ ነግሮኛል። መንፈስ ቅዱስንም እንድትሞላ ረዳሃለሁ። ወዲያውንም በዚህ ሰዓት ከጳውሎስ አይኖች ውስጥ እንደ ቅርፊት የሚመስሉ ነገሮች ወደቁ። ሳውልም በዛ ሰዓት ወዲያውኑ ማየት ቻለ። ነገር ግን የሥጋ እይታው ብቻ አልነበረም የተመለሰው። ይልቁንስ ሳውል ልክ አይኖቹን ሲገልጥ አዲስ ማንነትን ይዞ ወዲያውኑ በብዙ ሙላትና ጸጋ አይኖቹ መንፈሳዊ አይኖቹም ተከፍተው ነበር። በአንድ ጊዜም ከክርስቶስ ተቃዋሚነት የክርስቶስ አገልጋይነትን ማንነት ተላብሶ ነበር የተነሳው። ልክ ከሙታን እንደተነሳ ሰው ሳውል አዲስ ማንነትን ይዞ ተነሳ። በዛኑ ቀን ወዲያውንም ተጠመቀ። ከጥቂት ቀናቶችም በኋላ ነበር ሳውል ስለ ክርስቶስ ኢየሱስ በምኩራቦች ውስጥ እየገባ መስበክ ጀመረ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እያለ ማወጅ ጀመረ። በጣም ብዙዎችም እጅግ ተደነቁ። ቆይ ይሄ ሰው ማለት በኢየሩሳሌም አማኞች የሆኑትን የጌታ ኢየሱስ ክርስቶስን ስም የሚጠሩትን እያሳደደ የሚያስርና የሚያንገላታ አይደለም እንዴ? ወደ ደማስቆስ የመጣው ይህንኑ ትእዛዝ ከአለቆች ተቀብሎ ለመፈጸም አይደለ እንዴ ወደዚህ የመጣው ተባባሉ። ነገር ግን ይሄ አጋጣሚ ወይም ውሸትም አልነበረም። ይልቁንስ ተአምር ነበረ። ትላንትና ለብዙ አማኞች ፍርሃትን አደቅኖ የነበረ ሳውል ዛሬ በብዙ ድፍረትና በእምነት ሆኖ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነና እውነተኛ መሲህ እንደሆነ በአደባባዮች ይሰብክ ጀመር። ወዲያውም መጽሐፍትን የሚያውቁ ጸሐፍቶችን እንኳን ሳይቀር ዝም ማሰኘት ጀመረ። ይህ ግን ለሳውል ቀላል አልነበረም። ምክንያቱም ወዲያውኑ ጠላቶቹ በሱ ላይ እንዲነሱ በር ከፈተላቸው። ትላንት ሲያሳድድ የነበረው ሳውል ዛሬ ወደ ተሳዳጅነት ተለወጠ። ጠላቶቹ ያደቡበት ጀመር። እንዴት አድርገው ሊገድሉት እንደሚችሉ በሱ ላይ ይመካከሩ ጀመረ። በሌሊትም
በአካባቢው በር ላይ እሱን ይጠባበቁ ጀመር። አዎ ሳኦልን አድብተው ለመግደል ተመካከሩ። በቀንም በማታም በከተማ ቅጥር መግቢያ ላይ ይጠብቁት ጀመር። ድንገት ወደዛ ሲያልፍ ጠብቀው ለዘላለሙ ጸጥ ሊያደርጉት ተመካከሩ። ነገር ግን የሳኦል የተወደዱ ወንድሞች ቀን ጠብቀው በሌሊት ሳኦልን በቅርጫት ውስጥ አድርገው በግንብ በኩል ቀስ አድርገው አወረዱት። በዚህ አማካኝነት ሳኦል በወንድሞቹ እርዳታ ከከተማው ተደብቆ ለማምለጥ ቻለ። አንድ ጊዜ በጣም ሲፈራ የነበረው ሳኦል አሁን የሚታወቀው ክርስቶስን የሚያገለግል ታላቅ ሰው በመባል ነው። ስሙም ጳውሎስ ተብሎ ተቀየረ። ለምንድን ነው ግን ስሙ የተቀየረው? ሳኦል ማለት የአንድ ዕብራዊ ስም ነው። ይህንንም ስም ከማንነቱ የወረሰው የተቀበለው ስም ነበር። ከራሱ ሕዝቦች ካደገበት ማንነትና ከድሮ ታሪኩ ጋር የሚያገናኘው ስም ነው። ይህ ትውስታ አለበት። የፈሪሳዊነት ኩራቱንም የሚገልጥለት ስም ነው። ጳውሎስ የሚለው ስም ግን ጳውሎስ ሮማዊ ስሙ ነው። ለዓለም ሁሉ ያስተዋወቀው ወደ ዓለም ሁሉ እንዲደርስበት እየተሰጠው አዲሱ ስሙ ነው። በዓለም ሁሉ ተቀባይነትን ያገኘ ድንበርን ጥሶ የሄደ ታላቅ ስሙ ጳውሎስ የሚለው ስሙ ነው። ወዲያውም ወንጌልን ለአሕዛቦች ይዞ መዞርና መስበክ ጀመረ። በዚህም ምክንያት በዓለም ሁሉ ዘንድ ይታወቅ ጀመር። ጳውሎስ በሕይወቱ ላይ ያሳየውን ታላቅ ለውጥ የሚገልጥበት ከነስሙ ነበረ። በጣም ኩራተኛ ከሆነ ሁሉን አውቃለሁ ከሚል ፈሪሳዊነት ትሑት ወደ መሆንና ሁሉን ለማገልገል ወደ ተዘጋጀ የክርስቶስ ልብ ያለው ሰው ወደ መሆን፣ ከአሳዳጅና ክፉ አድራጊነት ወደ ሰባኪነትና ለወንጌል መከራ ወደ መቀበል፣ ከሳውል ወደ ጳውሎስ። ምናልባት በመጽሐፍት ላይ እንዴት ስሙ እንደተቀየረና መቼ እንደተቀየረ ላይገልጥ ይችላል። ነገር ግን በግልጽ አንድ የተቀመጠልን ነገር አለ። የስሙ ለውጥ የሕይወቱን ለውጥ ይናገራል። በኋላ ላይም ጳውሎስ ስለ ታሪኩ በገላትያ መጽሐፍ ላይ የጻፈውን ነገር ታስታውሳላችሁ። ገላትያ ምዕራፍ 1 ከቁጥር 13 ጀምሮ እንደዚህ ይላል። በአይሁድ ሥርዓት በፊት እንዴት እንደኖርኩ ሰምታችኋልና የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድድና አጠፋ ነበር። ለአባቶችም ወግ ከመጠን ይልቅ እየቀናው በወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ሥነ ሥርዓት እበልጥ ነበር። ነገር ግን በእናቴ ማኅፀን ሳለው የለየኝን በጸጋውም የጠራኝን እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። ጳውሎስም ከዚህ በኋላ በመላው የሮማ ዓለም ውስጥ ቤተ ክርስቲያኖችን የመትከልና ቅዱሳንን የማሰባሰብ ሥራውን ጀመረ። በጣም ብዙ ደብዳቤዎችን መጻፍ ጀመረ። እነዚህ ደብዳቤዎች በአሁኑ ሰዓት በመጽሐፍ ቅዱስ ውስጥ የተቀመጡ መጽሐፍት ናቸው። ሕይወቱንም ሙሉ አንድ ቀን ለማጥፋት ሲታገለው የነበረውን ወንጌልን አሁን ሙሉ ማንነቱን የሚያስከፍለውና የሚኖርለት ነገር ሆነ። እንዲሁም ጳውሎስ ሲናገር እንዲህ ብሏል፣ ስለ ወንጌል ሁሉን እሆናለሁ ብሏል። አያችሁ፣ ኢየሱስ የሰዎችን ልብ ሲቀይር ዝም ብሎ ማጽዳት ብቻ አይደለም፣ ይልቁንስ አዲስ ተልእኮና ራዕይ በመስጠት አዲስ ጅማሮን በአንድ ሰው ሕይወት ውስጥ ያስቀምጣል። የጳውሎስ ሕይወት ከአሳዳጅነት ከወንጌል ጠልነትና ከክፋት ወደ አዲስ ብርሃንና አገልጋይነት የእግዚአብሔርን ሥራ ወደ መስራትና ወደ አዲስ ብርሃን መሸጋገርን ያሳያል። ምናልባት በእናንተ ዘመዶች ውስጥ፣ ቤተሰቦች ውስጥ ኢየሱስ ክርስቶስ ጌታ እንደሆነ የሚናገሩትን የሚጠሉ ወንጌልን የሚቃወሙና ከጌታ መንገድ የራቁ ሰዎች ሊኖሩ ይችላሉ። ምናልባትም እንደ ሳኦል ሃይማኖተኛ የሚመስሉ ነገር ግን የክርስቶስን መንገድ የማይከተሉ ያለ ዕውቀት የሚቀኑ ካሉ እመኑ፣ አንድ ቀን በደማስቆ ለሳኦል የተገለጠው አይነት ነገር ለነሱም ደግሞ ያበራላቸዋል። ይህንን በወደደ ጊዜ በወደደ ፍቃዱ የሚያደርግ ራሱ እግዚአብሔር ነው።
ይልቁንስ ታማኝ አድርጎ ቆጥሮ ለአገልግሎቱ እንዲሾማቸው ለእነዚህ ሰዎች መጸለይ ይጠበቅብናል። አስተውሉ። ከኛም አንዳንዶቻችን ልክ እንደ ሳኦል አይነት ሕይወት የነበረን ነበርን። ነገር ግን ዛሬ በእኛ ማንነትና አቅም ወይ በእኛ ቅልጥፍናና ዕውቀት ሳይሆን ከጠሪው ከራሱ ከእግዚአብሔር የሆነ ጥሪን ተጠርተን በመንገዱ ላይ እንገኛለን። እግዚአብሔርን ለማገልገል ስሙን ለመሸከም የተጠራችሁ ሁሉ ይህ ታላቅ መመረጥ ነው። ከጳውሎስ ሕይወት ብዙ የምንማረው ነገር አለ። እስቲ ምናልባት ይህንን መልእክት ቢደርሳቸው ይጠቅማቸዋል ብላችሁ ለምታስቡ ለብዙ ሰዎች አድርሱ። በእኛ ሁኔታ እግዚአብሔር ሊጠቀምብን ስለወደደ ስሙ ይባረክ። መልካም ጊዜ